ማግለ ይሰበሰባል። ከዛም ሁለቱ ችግራችሁን ተናገሩ ሲባሉ ባል እኔ ከስራ ደክሞኝ ስመለስ ማረፍ እፈልጋለሁ፣ ነገር ግን ልጆች እያንጨጫች በፍጹም ማረፍ አልቻልኩም ይላል። ሽማግሌዎቹም ሌላ ሰው ይሉታል። እኔ ከስራ ስመለስ ልጅ ያስተለኛለች፣ ወጥ ትሰራለች፣ የልጅ ወተት ታፈላለች፣ ምን አለ ሳልመጣ ጨርሳ ብትጠብቀኝ ተቀምጣ እየዋለች ይላል በንዴት። ሚስትም በሰዎች ፊት ከዚህ በኋላ በፍጹም አንረብሸውም ብላ ይቅርታ ስለጠየቀች ሽማግሌዎቹም ትተዋቸው ይሄዳሉ። በነጋታው ሚስት ልጆቿን ይዛ እናቷ ቤት ሄደች። ከስራ ሲመጣ ቤቱ ተቆልፏል። ልክ ከፍቶ ሲገባ ቤቱ እጅግ ይቀዘቅዛል። ከሰል ለማቀጣጠል ቢሞክርም እምቢ ያለው ልብሱን ደራርቦ ሚስት ሰርታ የነበረውን ጠራርጎ በላ። ዝምታው ሲጨንቀው ቲቪ ከፍቶ ለማየት ሞከረ፣ ግን የለመደው የልጆቹ ድምፅ ናፈቀው። እናም እየከፋው ተኛ። ጧት ሲነሳ ያ የሚጣፍጠው ቁርስና የሚወደው የሚስቱ ፈገግታ የለም። ከፋው። ፊቱን ታጥቦ ወደ ስራ ሄደ። ቁርሱንም ውጭ በላ፣ ግን አላረካውም። ቀኑ እንደከበደው ዋለ። ስልኩን ቢያይም አልደወለችለትም። ውሎ ሲመለስ ራቱን ውጭ በልቶ ከጓደኞቹ ጋር ቢያመሽም በመጨረሻ ያ ባዶ ቤት ጠበቀው። ለቅሶ ቤት ይመስል መግባት አስጠላው። ዞር ብሎ ሲያስብ ለካ ያለ ሚስቱ ጎዶሎ ነው። ለካ ልጆቹ ረባሾቹ ሳይሆኑ አጫዋቾቹና የመንፈስ እርካታም ነበሩ። ከዛ በኋላ በእጅ የያዙት ወርቅ ሆናችሁብኝ፣ ጥቅማችሁን ስላልተረዳሁ በጣም በድያችኋለሁ፣ እባክሽ ይቅር በይኝ ውዷ ሚስቴ ብሎ በሽማግሌዎች ታረቀና በሰላም ይኖሩ ጀመር። ያዕኒ ብልአኺር መልእክቱ ሚስቶች ሸክሞች ሳይሆኑ